አንድ ሰው እስትንፋሱን ሳይተው እንዴት መኖር ይችላል? የኢትዮጵያ ቤተክርስቲያን ታሪክ እንደሚያስተምረን እስትንፋሳቸው እንኳ ክርስቶስ የነበረ አንድ ታላቅ ጻድቅ አሉ። ሐምሌ 9 ቅድስት ቤተክርስቲያናችን እስትንፋሰ ክርስቶስ እየተባሉ የሚጠሩትን በቅድስና የከበሩትን ኢትዮጵያዊውን አባት ወርሃዊ መታሰቢያ ታከብራለች። ዛሬ የምንሰማው ትረካ ይህ አባት እንዴት ዓለምን ንቀው ወደ ምናኔ እንደገቡ፣ ከጌታ ጋር የነበራቸው መንፈሳዊ ቁርኝት እስከምን ድረስ እንደነበረና ዛሬም ድረስ ስማቸው ለምን እንደሚጠራ የሚተርክ የሕይወት ቅርስ ነው። አቡነ እስትንፋሰ ክርስቶስ የኖሩት በኢትዮጵያ ገዳማዊ ሕይወት በበለጸገበት ዘመን ነበር። ስማቸው እስትንፋሰ ክርስቶስ መባሉ ራሱ ለክርስቶስ ያላቸውን ጥልቅ ፍቅር ያሳያል። ሕይወታቸውን በሙሉ ለጸሎት፣ ለጾምና ለስግደት የሰጡ በገዳማት ውስጥ እንደ ፀሐይ ያበሩ አባት ነበሩ። እርሳቸው ለሰው ልጅ ያስተማሩት ትልቁ ትምህርት ከእግዚአብሔር ውጭ ሕይወት የለም የሚል ነበር። በጸሎታቸው የታመሙትን ይፈውሱ፣ የተጨነቁትን ያጽናኑ፣ ሰይጣናትንም ከሰው ልጆች ይለዩ ነበር። የዛሬው ትውልድ በቴክኖሎጂ እና በብዙ ዓለማዊ ነገሮች ተጠምዷል። አቡነ እስትንፋሰ ክርስቶስ ግን በጸሎት ክፍል ውስጥ ሆነው ከዓለም ጫጫታ ርቀው ከፈጣሪያቸው ጋር ይነጋገሩ ነበር። ዛሬ እኛ የምንፈልገው ነገር የእርሳቸው አይነት የጸሎት ሕይወት ነው። እስትንፋሰ ክርስቶስ ማለት በምንተነፍሰው እስትንፋስ እንኳ እግዚአብሔርን እያሰብን መኖር ማለት ነው። ይህም ትርጉም ለዘመናችን ክርስቲያኖች ትልቅ የሕይወት መመሪያ ነው። የጻድቁ የአቡነ እስትንፋሰ ክርስቶስ ረድኤትና በረከት ከሁላችን ጋር ይሁን።